እባክህን ትንሽ ጠጋ ልትልልኝ ትችላለህ? ወይም ደግሞ እባክህን ትንሽ ጠጋ በልልኝ ማለት ስትፈልጉ በእንግሊዝኛ እንዴት ነው የምትሉት? ፖላይት ኤንድ ሲምፕል በሆነ መልኩ መጠየቅ ከፈለግ ኩድ ዩ ስላይድ ኤ ሊትል ፕሊዝ ማለት እንችላለን። ኩድ ዩ ስላይድ ኤ ሊትል ፕሊዝ፣ ኩድ ዩ ስላይድ ኤ ሊትል ፕሊዝ ማለት እንችላለን። ወይም ደግሞ ኩድ ዩ ሙቭ ኤ ቢት ፕሊዝ ማለት እንችላለን። ኩድ ዩ ሙቭ ኤ ቢት ፕሊዝ፣ ኩድ ዩ ሙቭ ኤ ቢት ፕሊዝ። ሌላኛው ደግሞ ኩድ ዩ ሽፍት ኤ ሊትል ሶ አይ ካን ሲት ማለት እንችላለን። ኩድ ዩ ሽፍት ኤ ሊትል ሶ አይ ካን ሲት። ከዚህም በላይ ሞር ፖላይት ወይም ደግሞ ሶፍት እንዲሆን ከፈለግ ማለትም በጣም በትህትናና ለስለስ ባለ አነጋገር መጠየቅ ከፈለግን ደግሞ ኤክስኪውዝ ሚ ኩድ ዩ ሙቭ ኤ ሊትል ሶ አይ ካን ሃቭ ሰም ስፔስ ማለት እንችላለን። ወይም ደግሞ ውድ ዩ ማይንድ ስላይዲንግ ኤ ቢት ፕሊዝ፣ ውድ ዩ ማይንድ ስላይዲንግ ኤ ቢት ፕሊዝ፣ ውድ ዩ ማይንድ ስላይዲንግ ኤ ቢት ፕሊዝ። ቬሪ ፍሬንድሊ ኤንድ ካዥዋል ሲሆን ማለትም ደግሞ ለኢንፎርማል ኤክስፕሬሽን ለምሳሌ ከጓደኞቻችን ከክላስሜቶቻችን ወይም ደግሞ የዕድሜ እኩዮቻችን በደንብ የምንቀራረባቸው ሰዎች ጋር ሲሆን ደግሞ በዚህ መልኩ መጠየቅ እንችላለን። ሄይ ካን ዩ ስኩት ኦቨር ኤ ቢት ማለት እንችላለን። ወይም ደግሞ ካን ዩ ሽፍት ኤ ሊትል ፎር ሚ ማለት እንችላለን። ካን ዩ ሽፍት ኤ ሊትል ፎር ሚ፣ ካን ዩ ሽፍት ኤ ሊትል ፎር ሚ